የሶሪያ ቤተክርስቲያን የህንድም ቤተክርስቲያን አምስቱ አዕማደ ምስጢራት የቤተክርስቲያን ሰባቱ ምስጢራት የሚባሉ ትምህርቶችን እዛው ቤት ውስጥ ባለችው ቤተክርስቲያን ነው ጨርሳ የምትመጣው። ሰው ወደ ሰንበት ትምህርት ቤት ሲመጣ ከፍ ወዳለው ወደ ቤተክርስቲያን ትምህርት ሊያድግ ይመጣል እንጂ ሃለ ብሎ ሊማርበት የሚመጣበት ቤተክርስቲያን አይደለም። ስለዚህ አሁንም ይሄንን አሰራር ቤታችን ውስጥ ልናመጣ ይገባል። ግን ደግሞ አሁንም ወደ ቤተክርስቲያን የምንቀርብበት ዘመን እንደሆነ በደንብ ማሰብ ያስፈልጋል። ለምንድን ነው ቤተክርስቲያን ባይረት ለዋት ቤተክርስቲያን ባይረት ለዋት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። እንግዲህ በየሳምንቱ ለየት ያሉ ርዕሶችን ወደ እናንተ ይዘን እንቀርባለን። ለዛሬ ደግሞ መወያያ ርዕስ አድርገን የመረጥነው በወጣቶች ጉዳይ ከመምህር ዲያቆን ኢንጂነር እስጢፋኖስ ጋር ቆይታ አደርጋለሁ። እሳቸው በቅድስት ሥላሴ ዩኒቨርሲቲ የቴዎሎጂ ማስተርስ ተመራቂ ናቸው። ተጨማሪም ደግሞ ወጣቶች ላይ በብዙ በአገልግሎት የሚሳተፉና ወጣቶችን በማንቃት በማስተባበር ማቃቸው ወንድሜ ናቸው። እሳቸው እያልኩኝ ነው ምጠራቸው። ከኔ ጋር አብራችሁ እንድትቆዩ ግብዣዬ ነው። አብረን እንቆይ። እንኳን ደህና መጣ እስጢፊ። እንኳን ደህና ቆያችሁኝ። ዛሬ ብናነሳው ብዬ ካሰብኩት ርዕሶች መካከል በዋነኝነት ቢሆን ብዬ ያሰብኩት የወጣቶች ጉዳይ ነው። ምንጊዜም ወጣቶች ክረምት ሲመጣ ፍሪሊ የሚንቀሳቀሱ ናቸው ብዬ አስባለሁኝ። ከዚሁ ጋር ተያይዞ ክረምት ላይ ቢያደርጉት ብዬ የማስባቸው ተግባራት አሉ። ናት ክረምት ለክረምት ብቻም አይደለም ታሳቢነቱ፣ ግን ደግሞ ክረምት ላይ የመተኛት ልቅ የሆነ እረፍት የማድረግ እንዲህ ነገሮች ይስተዋላሉና ከቤተክርስቲያን አገልጋዮችም የነበሩ ወደ ቤት ውስጥ የመከተት እንዲህ ነገሮች ይታያል። በተለይ ከዩኒቨርሲቲ የሚመጡ ተማሪዎች በዩኒቨርሲቲ የነበራቸውን አክቲቪቲ ሙሉ ለሙሉ ስኑዝ ያደርጉትና በቃ ይገባሉ፣ ቤታቸው ይቀምጣሉና ከዛ አንጻር ወጣቶች ምን ቢያደርጉ፣ አሁንም ደግሞ ያለው ሁኔታ እንደ ወጣቶች ምን ቢያደርጉ የሚል ሀሳብ ለማንሳት ስለፈለኩኝ ነውና ከሶሻል ሚዲያው እንነሳና ወጣትነት እንደምናውቀው ኃይል ያለበት ፍትወት ያለበት ተጨማሪ ደግሞ የውበትና የብዙ ምርጫዎች ያሉበት እድሜ ነው። በዚህ ደግሞ በዘመናችን ሶሻል ሚዲያዎች በጣም በርክተው እናገኛቸዋለን። ሁላችንም ተጽዕኖ ውስጥ የገባን ይመስለኛልና የአሁኑ ወጣት ደግሞ እምነቱንና የኦርቶዶክሳዊት ቤተክርስቲያን እሴቶችን ይዞ ሶሻል ሚዲያ ሳይነካው በምን አይነት መልኩ ማስቀጠል ይችላል? እንደው ችግሮች ምንድን ናቸው? ከዚህ ብንጀምር የተሻለ ይመስለኛል። እግዚአብሔር ይስጥልኝ። በቅድሚያ ለዚህ መርሃ ግብር ስለጋበዛችሁን እጅግ አድርጌ አመሰግናለሁ። እንደ እግዚአብሔር ፈቃድ እንግዲህ በሚኖሩን ቆይታዎች እናነሳቸዋለን ብለህ ካነሳቸው ጋር ትክክለኛ ወቅቱን የጠበቀ በተለይ ደግሞ አሁን ወጣቱ ካለበት ተጋላጭነት አንጻር በምን አይነት መንፈሳዊ ሕይወት ውስጥ ከዓለም ተጠብቆ መኖር አለበት የሚለው ስንመለከት አንደኛ ያው እንግዲህ አሁን ያለንበት ወቅት ቅድም እንደተነሳው ዘመኑ በጣም ክፍት የሆነበት አንድ ሰው ቤቱ ቁጭ ብሎ ዓለም ላይ መድረስ የሚችልበት ራስን ለብዙ ነገር ተጋላጭ የሚያደርግበት ባይኒሚስ ግሎባላይዜሽን በአንድም በሌላም የሚነካበት ወይም የሚዳስሰን ሰዓት ላይ ያለነውና እንዳንድ ኦርቶዶክሳዊ ክርስቲያን በተለይ ራሱን አውቆ እንደሚራመድ ወጣት ከቤተ ክርስቲያን ተጠግቶ ነገን መንግስተ ሰማያትን በኋላም ደግሞ አስቀድሞ ገነትን አገኛለሁ እንደሚል እግዚአብሔርን ፍጹም ተስፋ አድርጎ እንደሚኖር ወጣት ብዙ መከራ በጣም ብዙ ፈተናዎች በህይወታችን የሚመላለሱበት ጊዜ ነው። በፊት ያው ብዙ ጊዜ ወጣትነትን ስናነሳው ከትምህርት ከማንበብ ሰዎች ጋር ሶሻል ህይወትን ከማጠንከር ከፍ ብሎ ደግሞ ኦርቶዶክሳዊት ቤተክርስቲያን ባሏት የአገልግሎት ዘርፎች በማህበር በሰንበት ትምህርት ቤት በብዙ ተሳትፎ ሱታፌ የሚያደርግበት ነበረ። ያ የሚመችበትም ጊዜ ነበረ። አሁን ግን ወቅቱ ያንን ለማድረግ ከአንድም በሌላም የሚጫንበት ጊዜ ነው። ሁለት ነገሮችን ለማንሳት እንሞክር። የመጀመሪያው ወጣትነት በዚህ ዘመን ራስን ከመሸጥ ጋር ዳይሬክት ግንኙነት ያለበት ነው።
ታዲያ እንዴት ነው ራስን መሸጥ የሚለውን ደግሞ ዓለም ብዙ አይነት ፕላትፎርሞች ያዘጋጀችበት ሰው ራሱን ፍጹም ዓለማዊ አድርጎ ጠልቆ እንዲገባ ብዙ በሮችን የከፈተችበት ጊዜ ነው። ከነዛ መካከል አንደኛውና ዋነኛው የሚባለው ሶሻል ሚዲያዎች ናቸው። ከሶሻል ሚዲያ ከፍ ስንል አጠቃላይ ሚዲያዎችን ማንሳት እንችላለን። በጣም ቤታችን ገብቶ ስልኮቻችንን እኛን በቀላሉ እጅና እግራችንን አስሮ ያስቀምጠን ዛሬ ሶሻል ሚዲያ ስለሆነ በዛ በሶሻል ሚዲያ ውስጥ ወጣቱ ራሱ ለዓለም የሚሸጥበት መንገድ ነው። እንግዲህ አንዳንዱ ዕውቀቱን ለመሸጥ ይዳክራል። አንዳንዱ ውበቱን ወይም አለኝ የሚለውን ሊሸጠው የሚችለውን ነገር በሙሉ አእምሮ ያፈለቀለትን ግጥም ጽሁፎችን እያቀረበ ያንን ነገር ማድረግ ያልቻለ እንደው ምናልባት ወደ እህቶችም ስንመጣ ሰውነቶቻቸውን በመገላለጥ ዓለም እነሱ ላይ ብቻ አትኩሮት የሚያደርግ እስኪመስላቸው ድረስ ፕላትፎርሙ ዘርግቶ ያዘበት ነውና አሁን እየመጣም ያለው ጄኔሬሽን ይህንን ነገር ከአዋቂነት ይልቅ ታዋቂነት ላይ መለጠፍን ምን አውቃለሁ ሳይሆን ማን ያውቀኛል የሚለው ላይ በደንብ ራስን ብዙዎቹ እንደው ሶሻል ሚዲያዎቻችንን ስንመለከት ከጓደኝነት ይልቅ ለፎሎወርነት የቀረበ ወይም ተከታይነት የቀረበ ስለዚህ አንድ ጓደኛው ከአንዱ ጓደኛ በምን ያህል ፎሎወር ብዛት የሚወዳደርበት ጊዜ ነውና ስለዚህ ዓለም ያንን ወጣት ያንን ኦርቶዶክሳዊ ወጣት ሃይማኖቱን ምግባሩን ቀኖናውን ቅዱሳት መጻሕፍትን እንዲያውቅበት የሚያስፈልገውን ጊዜ ጠቅልላ ለራሷ የምትወስድበት ጊዜ ነው። ስለዚህ አንደኛውና ዋነኛው እንግዲህ ዛሬ ከተዘጋጁልን ፈተናዎች መካከል ራሳችንን እንድንሸጥ የተከፈቱ በሮች ናቸው። ምናልባት ፌስቡክ ልናነሳ እንችላለን፣ ቲክቶክ ልናነሳ እንችላለን፣ ኢንስታግራም ልናነሳ እንችላለን፣ ዋትስአፖቻችን፣ ቴሌግራሞቻችን፣ ዩቲዩብን ብንመለከት ሰው ያለው የሚመስለውን ነገር እንዲያወጣ ደፋር እንዲሆን የሚያደርግበት ጊዜ ነው። ስለዚህ አንደኛና ትልቁ በዘመናችን ወጣቱን ይዘውታል ማነቆ ሆኖበታል ብለን ከምናነሳቸው ሀሳቦች መካከል አንዱ ሶሻል ሚዲያ ነው። ሶሻል ሚዲያ ብቻ ሳይሆን ራስን እንድንሸጥ የሚያደፋፍሩ ነገሮች የሚበዙበት ነው። ሁለተኛውና ዋነኛው ትልቁ ነገር ደግሞ በዚህ ጊዜ ፈተና ከሚሆንብን ነገሮች አንፃር ዕውቀት ተጥላ አዋቂነት ወይም ደግሞ ራስን ፌም በሰዎች ዘንድ ታዋቂ ለማድረግ የምንጠራቸው ጥረቶች ናቸው። ከአካሄዶቻችን፣ ካለባበሳችን፣ ካነጋገራችን፣ ካስተሳሰባችን፣ ካመጋገባችን ድምር ውጤቱን ጠቅልለን ስናየው ማን ያንን ነገር አደረገው የሚል የሚዛን መዛባት በሰፊ እንመለከትበታለን። እንግዲህ እናስታውሳለን ምናልባት እኛም ድሮ ብለን የምናነሳቸው ጊዜዎች ኖረን ድሮ ለማለት በቅቶን 10 ዓመት ወደኋላ ብንመለስ ሰው ከጓደኛው ጋር ሊነጻጸር ይችላል፣ ራሱ ሊያወዳደር ይችላል። የሚያወዳድረው ግን ምን ያህል መጽሐፍትን አንብቤያለሁ፣ ምን ያህል አውቃለሁ፣ ባለበት የትምህርት ዘርፍ ባለበት አካባቢ ባለበት ኦርቶዶክሳዊት ቤተክርስቲያኔ ውስጥ ምን አይነት ዕውቀት አለኝ ወይም ምን ያህል ያዝኩትኝ ነገር ምን ያህል ተጠያቂነት ላይ ራሴን አዳብር ያለው ነበር። አሁን ግን ሙሉ ለሙሉ ሚዛኑ ከቅዱሳት መጽሐፍት ከዕውቀት ዘለለና በሰዎች ዘንድ ምን ያህል ታዋቂ ነን የሚለውን ነገር ያመጣልና እነዚህ ቅድም እንዳልናቸው በሮቹ የተለያዩ አይነት በሮች ስለሆኑ አንደኛ ራስን ይሸጣል፣ ሁለተኛ ንጽጽር ውስጥ ይገባል። ንጽጽር ራስን ይጎዳል። ይሄ ምንም የምናየው የምንመዘነው ነገር አይደለም። ሰው ቤት ውስጥ ሶሻል ሚዲያ ውስጥ ወይም በአንድ ቤት ውስጥ ቁጭ ብለው የሚመለከታቸው ሶሻል ሚዲያዎች በየቀኑ ፊድ የሚያደርጉት ነገር ዓለም ላይ እሱ የሌለውን ነገር እንደሆነ ስለሚያሳዩት በቻለው መጠን እነሱን ለመምሰል ይጠራል። በኋላ ግን ያ ፎልስ ማንነቱን ወይም በጣም የተዛባ ለራሱ ሰጥቶት የነበረው ማንነቱ በአንድ በሁለት ቀን ፌል ሊያደርጉ ይችላሉ። ሰው ከፍ ወዳለ አንደኛ ራስን ወደ ማጣት፣ ሁለተኛ ከፍ ወዳለው ሱሳይድ ራስን ወደ ማጥፋት ይመጣልና እንደ አንድ ኦርቶዶክሳዊ ግን አሁን በዘመናችን ምናልባት ሶሻል ሚዲያን አንጠቀም የሚል ጽንፍ የሚነዚበት ጊዜ አይደለም። ምናልባት ይህንንም ሀሳብ ብንሰጥ ከተቀባይነቱ እንደው ቅቡል ያልሆነበት ሀሳቡ ወደኋላ የሚጣልበት እና ስለዚህ አሁን ግን ምን ማድረግ ያስፈልገናል? እንደው ትልቁ ቅዱስ ጳውሎስም ደግሞ ደጋግሞ ሲያነሳው የምንመለከተው ዘመንን መዋጀት የሚያስፈልግ ይመስላል። እንደ አንድ ኦርቶዶክሳዊ ወይም እንደ አንድ ወጣት ቤተክርስቲያን አገርን እንደሚወድ አንድ ወጣት ራስ ላይ ምን ማድረግ ያስፈልጋል ከተባለ የመጀመሪያ ራስ ላይ ኢንቨስት ማድረግ አሁን ዘመኑ ወደድንም ጠላንም ራስ ላይ ኢንቨስት ማድረግ የሚፈልግ ነገር ነው። በኦርቶዶክሳዊ ማንነት ራስ ላይ ኢንቨስት ማድረግ ያስፈልጋል። ጾም ለመጾም፣ ቅዳሴ ለማስቀደስ፣ ለመስገድ፣ ጸሎት ለማድረግ ከእግዚአብሔር ጋር ያለን ግንኙነት በደንብ አጠንክሮ ለመያዝ አንደኛውና ዋነኛው ራስ ላይ ኢንቨስት ከማድረግ ከዛ ይመጣል። እነዚህ ነገሮች እንዴት ላገኛቸው የሚለውን ነገር ደግሞ ስንመጣ
ትልቁ ልንለጠፍበት የሚገባን ነገሮች ቅዱሳት መጽሐፍትን ማንበብ እንደሆነ አስብበታለሁ። ያው ሶሻል ሚዲያው ከነጠቀን ነገሮችና አንድ ራሳችን እንድናጣ ካደረገ ነገር አንፃር ታጋሾች እንዳንሆን አድርጎናል። እውነት ለመናገር ምናልባት ይህንን የቴሌቪዥን ፕሮግራም እየተመለከታችሁ ያላችሁ ወጣቶች እንደው እንዴት አድርጌ ላሳልፈው የሚል ሀሳብ ጭንቅላታችን ላይ ሊመጣ ይችላል። ምክንያቱም ቀን ሙሉ ይዞን የሚውለው የቲክቶክ ሀሳብ ወይም ደግሞ ቀን ሙሉ ምናልባት በ30 ደቂቃ በጣም ብዙ ነገር የሚነግረን ፕላትፎርም ላይ ስለተቀመጥን ቁጭ ብሎ 30 እና 40 ደቂቃ ርዕሰ ጉዳዮች ላይ መወያየት፣ ማንበብ፣ መጠየቅ፣ ዲጋውት ማድረግ በጣም እየከበደን መጥቷል። ስለዚህ ዋነኛው ነገር ራሳችን ላይ ኢንቨስት ብናደርግ ወይም ራሳችን ላይ ብንሰራበት ብዬ ከማሰባቸው ነጥቦች መካከል አንዱ ትዕግስትን ለመጨመር ከቅዱሳት መጽሐፍት ንባብ ጋር ያለንን ቁርኝነት ከፍ ማድረግ ይፈልጋል። ሌላው ራስን አሁንም ለተማሪነት ክፍት ማድረግ። አሁን ትልቁ ሶሻል ሚዲያን ካሳጣን ነገር መካከል አንዱ ሁሉም ተናጋሪ የሆነበት ዘመን ነው ዛሬ። የሚያውቀው የማያውቀው፣ ጨዋው አዋቂው፣ እንደው ምንም የቤተክርስቲያን እውቀት የሌለውም ደግሞ በጣም በተጠያቂነት ያለም ሰው እኩል የሚያወራበት ዘመን ነው። ሶሻል ሚዲያ በጣም ከነጠቁን ነገሮች ነገር ጆሮአችንን ወስዶ አፋችንን ነው ያሰፋው። ያው እንግዲህ እግዚአብሔር ሊቁ ጠየቁት ይላል፣ እግዚአብሔር ለምንድን ነው ሁለት ጆሮ ለሰው ልጅ የሰጠው አንድ አፍ ለምንድን ነው የሰጠው ቢሉ ብዙ ሰምተን ጥቂት እንድናገር ብሎ መለሰላቸው ይላልና ዘመናችን ግን በጣም ብዙ የምናወራበት ጥቂት የምንሰማበት አድርጎናልና ምናልባት በዚህ በወጣትነት በወጣኒነት እድሜያችን ለመማር ራሳችን ክፍት ብናደርግ በጣም በሚገርም ሁኔታ ዘመኑ እንደምንተቸው ያህል ደግሞ በጣም ጠቀሜታ አለ። ዛሬ በዩቲዩብ ቁጭ ብሎ ቅኔ ተምረው ያስመሰከሩ ሰዎች እኮ ያሉበት ዘመን ነው። ዛሬ ለመማር እንዴት ልማር ብለን የምንሰጋበት ጊዜ አይደለም። ምናልባት ከ10 ዓመት ዞር ብለን በፊት ብናይ ቅዱሳት መጽሐፍትን ማግኘት በጣም ጭንቅ የነበረበት ዘመን ነው። በአንድ ርዕሰ ጉዳይ ላይ የተጻፉ መጽሐፎችን ማግኘት ምናልባት አንድ ሰው ስለ ወጣቶች ህይወት ምን ላንብብ ቢል ከህይወተ ወራዙት ውጪ ተጠቃሽ ሊሆን የሚችል ዘመን ያልነበረበት ጊዜ ነው። ዛሬ ግን እናንብብ ብንል በፈረንጅ የተጻፉ ደግሞ በሀገራችን በአማርኛ ከፍ ስንል በግዕዝ የተጻፉ መጽሐፎችን ቤታችን ድረስ ስልኮቻችን፣ ኮምፒውተሮቻችን፣ ቴሌቪዥኖቻችን ላይ የቀረቡበት ዘመን ነውና ከሶሻል ሚዲያ ጋር ያለን ቁርኝነትን ለመቀነስ የሰዓት ገደቦቻችንን ማውጣት ብንችል ብዬ በሰፊ ያስብበታለሁ። ሶሻል ሚዲያ ለምንድን ነው የምጠቀመው? ዓላማው ምንድን ነው? ቅድም እንዳልነው ነው። እንደ አንድ ኦርቶዶክሳዊ ራስን ከመሸጥ የዘለለ ቤተክርስቲያንን ተደራሽ ባልሆነችበት ጊዜ ዘመን ላሉ ሰዎች ተደራሽ ልናደርግበት እንችላለን። ያንን ለማድረግ ግን መጀመሪያ ስለምንናገርላት ቤተክርስቲያን ማወቅ ያለብን ይመስለኛልና ትልቁ ፈተናዎቻችን ብዬ ማስባቸው እነዛ ናቸው። በዚህ ውስጥ ብዙ ወጣቶች በሳይንሳዊ ግኝቶችና በቤተክርስቲያን መንፈሳዊ አስተምሮት መካከል አንዳንድ መጋጨቶች አየን፣ ተመለከትን ብለው እንዲህ ጥያቄ ያቀርባሉና ቤተክርስቲያን ይህንን ዘመናዊነትና የእውቀት ጥያቄ ለሚያነሳ ወጣት ምን አይነት ምላሾች፣ ምን አይነት መስተናግዶች አሏት ብለህ ታምናለህ? ጥሩ ነው። ይሄም እግዚአብሔር ይስጥልኝ ተያያዥነት ያለው ጥያቄ ነው። ግን የመጀመሪያ ቤተክርስቲያን ስለዚህ ርዕሰ ጉዳይ ላይ ይህን ያህል አስተምሮ የላትም ለማለት ምንድነው ቤዝ የምናደርገው? እኔ በጣም ከማዝናቸው ነገሮች መካከል ቤተክርስቲያንን ያወቅናት እየመሰልን ግን ያላወቅናት በጣም ብዙ ሰዎች አለን። በየትኛው እድሜ ነው ቤተክርስቲያንን ዳሰናት፣ ቆፍረን፣ ጠይቀን ተጠያቂ የሚባሉ አባቶችን አግኝተን በዛ ርዕሰ ጉዳይ ላይ ምን ያህል እውቀት ኖሮን ነው ቤተክርስቲያን አሁን እኛ ልናውቅ የምንችለው ብዬ የማስበው በጣም በወፍ በረር ወይም በጆሮ ጠገብ የምናውቃቸው እውቀቶች ሊኖሩ ይችላሉ። ከዛ ደግሞ ሳይንስ ውስጥ እንግዲህ ከታች ጀምሮ የደከምንበት የመጣው ነው እውቀት መስሎን ብዙ ስንደክምበት የመጣ ነው የትምህርት ዘርፍ ስላለ ሳይንሱ ደግሞ በጣም ፊድ እያደረገን በጣም ሎጂካል እንድንሆን ያደረገን እየመሰለን አእምሯችንን የሳለበት ጥግ አለ። እዛ ንጽጽር ውስጥ ስንገባ አንደኛ ጥያቄ የኔ ምን አይነት ጥያቄ ነው ማነሳው ቤተክርስቲያንን ምን ያላውቀናት ነው ወይም ሳይንሱ ያገኘውን ነገር ቤተክርስቲያን አታውቅም ለማለት የደፈርንበት የሚለው ሁለቱም በደንብ ማየት ይፈልጋል። ምናልባት እዚህ ጋር ቅዱሳት መጽሐፍት የማንበብ ፍላጎት ልምዱ ያላችሁ ሰዎች ሳይንስና ሃይማኖት የሚል አንድ መምህራችን መምሪያ ያደርጋል የጻፈው መጽሐፍ በጣም ማየት ያስፈልጋል። ለምንድን ነው እውነት ለመናገር ዘመናችን ከደረሰበትም ካልደረሰበትም ሙቀት የቤተክርስቲያን ሙቀት ይበልጣል። እንግዲህ ቤተክርስቲያን ራሷ ክርስቶስ ስለሆነ ቤተክርስቲያን የማታውቀው እውቀት የላትም፣ ያልደረሰችበት ግኝት የለም። ግን እንግዲህ በዘመን ውስጥ ደግሞ
ሰው በተሰጠው አእምሮ ጠይቆ መርምሮ ከዚህ በፊት ተሰርቷል ብሎ የሚያስባቸውን ሪሰርቾች ሚዛን ውስጥ አስቀምጦ ደረስኩበት የሚለው እውቀት አለ። ቤተክርስቲያን ያንን እውቀት ቀድማ እንዳወቀች ማየት ያስፈልጋል። ለምሳሌ ማንሳት እንችላለን። አሁን በዚህ ዘመን በጣም ለጤና ጠንቅ የምንላቸው በሽታዎች መድኃኒት የላቸውም ተብለው በጣም በብዙ የሕክምና እውቀት ያላቸው ሳይንቲስቶች ዲጋውት የሚደረጉ በኋላ ደግሞ መድኃኒት ተገኘላቸው የሚባሉ እውቀቶች ቤተክርስቲያን አስቀድማ አውቃ በመጽሐፍ ሁሉ ጠርዛ አስቀምጠዋለች። በረከቱ ይደርብን ጊዮርጊስ ዘጋስጫን በዚህ ማንሳት እንችላለን። በደንብ ከእውቀት ጋር ወይም ከሕክምና እውቀት ጋር ቤተክርስቲያናችን የሄደችባቸውን መንገዶች ሴምተሙን አስቀምጦ መድኃኒቱን አስቀምጦ እንዴት እንደሚቀመም አስቀምጦ በምን ያህል ዶዝ እንደሚወሰድ ሁሉን ለክቶ ያስቀምጥበት ጊዜ አለ። ያንን ቤተክርስቲያን አታውቅበትም የምንልበት ወቅት አይደለም ማለት ነው። ቤተክርስቲያን አታውቅም ለማለት ትልቁ መሰረት የሚሆነን ቤተክርስቲያናችንን አለማወቅ ነው። እና ቤተክርስቲያን ያላትን እውቀት መፈለግ፣ መጠጋት፣ መቆፈር የኛ የዘመኑ ወጣት ነው የቤት ስራ ነው። ልክ እዛ የቤት ስራ ስንደርስ ግን ማዕቀፈ እሳቤ ወይም ያንን የምንመለከትበት መነጽርን ግን በደንብ መለየት ያስፈልጋል። ሁለት ነገር ለማንሳት ልሞክር። የመጀመሪያውና ዋናው ዓለምን የምንረዳበት መንገድ መነጽሩ ማን ነው የሰጠን የሚለውን መነጽር ማየት ያስፈልጋል። ወጣቶች ወደድንም ጠላንም ዛሬ መነጽር አድርገናል። ሁላችንም መነጽር አድርገናል። ግን መነጽሩ ምን አይነት መነጽር ነው? ዓለም ላይ የሚከናወነውን ነገር የምንረዳበት ያ መነጽር ወይ ያ የምንረዳበት ወይ መንገዱ መነጽር ብለን እንጠቅሰው እንችላለን። ለምሳሌ አንድ ሰው በጣም ደስ ሊለው ይችላል። መቼ ነው ለምሳሌ ደስ ብሎ የሚያውቀው? መምህር ይለፈኝ። በጣም ብዙ ሰዎች ደስታን እንደው ይለፈኝ በሚል ነገር አለፍከው እንጂ ለምሳሌ በቤተ ክርስቲያን ክህነት የተሾምክበት ቀን በጣም የሚያስደስት ቀን ሊሆን ይችላል። ደግሞ ዓለም ላይ ያለን ሰው እንደው በጣም ደስ ያለ መቼ ነው ብትለው ምናልባት ኮንዶሚኒየም ዕጣ የወጣለት ቀን፣ ደግሞ ከዛ ከፍ ብሎ መኪና የገዛ ቀን፣ ደግሞ ምናልባት ከዛ ከፍ ብሎ ቤት ምን የሚለውን ዓለማዊ ቁስ ያገኘበት፣ ከዛ ደግሞ ቅዱሳት መጽሐፍት ደስታን ዲፋይን ያደረጉበትን መንገድ እንየው። ቅዱስ ጴጥሮስ ስለ ክርስቶስ መስክሮ በንጉሱ ፊት ተገርፎ ሲወጣ ደስ ይለው ነበር ይላል። ይሄ ምን ማለት ነው? ቅዱስ ጴጥሮስ የተደሰተው ደስታ እኛም የተደሰትነው ደስታ ተብሎ ስም ወጥቶለታል። ግን ሁለቱ ደስታ እኩል ደስታ አይደለም። የቅዱስ ጴጥሮስ ደስታ ፍጹም ደስታ ያለት ነው። ስለ ክርስቶስ መስክሮ ያገኛት ደስታ ነው። እኛ ደግሞ ዓለም ደስታ ብላ የነገረችን ዓለማዊ ቁሶችን ማግኘት ሊሆን ይችላል። ቅድም መነጽር እያልነው የጠቀስነው ምናልባት መምህር በዲግሪ በማስተርስ በቤተክርስቲያን ትምህርቶች በጣም ብዙ ዲግሪዎችን ሰብስበሃል። አንዱን ቀን ክህነት ከተቀበልክበት ደስታ ጋር እኩል ላይሆንልህ ይችላል። ቤተክርስቲያን የሰጠች መነጽር አለ ማለት ነው። ምክንያቱም ለአንተ ደስታ ዓለም ላይ ያለው። ስለዚህ አሁን ምንድነው እየጠቀለልነው ስንመጣ ዘመናችን ዘመናዊነት ብሎ የሚነግረን እርሱ የነገረን ነው ዘመናዊነት ወይስ የትኛው ነው ዘመናዊነት የሚለውን መነጽር በጣም መለየት ያስፈልጋል። ወደድንም ጠላንም ዘመናዊነት በዚህ ዘመን ዘመናዊነት ራስን ገዝቶ በቅድስና መኖር ነው። ዓለም ይሄ በጣም የተጣለ ማንነት እንደው ምናልባት መሳቂያ ሊሆን ይችላል ለዓለም። በእኛ ዘመን ግን ዘመናዊነት ራስን ጠብቆ በቅድስና መኖር ለቤተ ክርስቲያን ላለን ፍቅር ራስን እስከ ሰማዕትነት የሚያበቃ ዝግጅት መኖር ውስጥ ሰማዕትነት ይባላልና ማነው ዘመናዊነት ይባላልና አባቶቻችንም በአንድም በሌላም ተናግረውታል ተብሎ ከተነገሩን ትምህርቶች መካከል ሃይማኖትን እንደ አባቶቻችን እንይዛለን፣ ዘመናዊነትን ደግሞ እንደ ዘመኑ እንይዛለን። ምን ማለት ነው? እንደ ዘመኑ ዘመናዊነትን መያዝ ማለት ዘመኑ በሄደበት ልክ ቤተክርስቲያንን ሰዎች ጋር ማድረስ ማለት ነው። ዛሬ ሶሻል ሚዲያዎቻችን እጃችን ላይ መጥተዋል አይደል? በጣም ብዙ አይነት ለኃጢአት ራሳችንን ክፍት የምናደርግባቸው ፊድ የምንደረጋቸው ነገሮች አሉ። እነሱን ትቶ መንፈሳዊ ነገርን መምረጥ ዛሬ ዘመናዊነት ነው። ደግሞ በዛ በተዘጋጀልን ሰው እንዲጠፋበት በተዘጋጀው ሚዲያ ሰው ማዳን ዘመናዊነት ነው። በዛ በሶሻል ሚዲያ ውስጥ ራሳቸውን እየሸጡ ወደ ጥፋት የሚወድቁ ሰዎች ባሉበት እኛ ደግሞ ቤተክርስቲያናችንን በደንብ እያስተዋወቅን ሰዎችን ወደ ቤተክርስቲያን መጥራት ዘመናዊነት ነውና በጣም ጥሩ። በዚህ ልክ ብንመለከት በጣም አመሰግናለሁ። ከዚሁ ጋር ተያይዞ ወጣቶች የቤተክርስቲያን በየትም ያሉ ወጣቶች የቤተክርስቲያን ተረካቢ ናቸው ብለን እናምናለን። ቤተክርስቲያኒቱ ግን ወጣቶችን አሳታፊ ናት ብለው ያምናሉ? እርሶ እንደው ለዚህ ማብራሪያ
ቤተክርስቲያንንም ሀገርንም የሚረከበው ወጣት ነው። ወጣት ነው የሚረከበው እያልን ስናመጣ ግን በዘመን ሂደት ውስጥ እዛ ዘመን ላይ እንደርሳለን ማለት ነው። እኔ የምረዳው እንደዛ ነው። ለምሳሌ አሁን ያለው በሀገረ መንግስትም በቤተክርስቲያንም በአስተዳደር ስፍራ የተቀመጡ ሰዎችን ስንመለከት ትላንትና ሕፃን ተብለው የተጠሩ ሰዎች ከዛ ደግሞ በጉባኤ ቤትም በትምህርታቸው በወጣትነት ያለፉ ሰዎች ዘመን አድርሷቸው ደግሞ ዘመን እዚህ ላይ አድርሷቸው መሪ ሆኑበት ነው። ወደድንም ጠላንም የነገይቷ ቤተክርስቲያን ተረካቢ ወጣት ነው። ምናልባት ቤተክርስቲያን ወጣትን አሳታፊ ነች ወይም አይደለችም ብዙ የሚያሻሙ ነገሮች ቢኖርም በእኔ መረዳትና ምናልባት ከነባቤ ከመብራንም ካገኟቸው እውቀቶች አሁንም ድረስ ቤተክርስቲያን አሳታፊ እንደሆነች አምናለሁ። ምናልባት ቅድም ለማንሳት እንደሞከር ነው ቤተክርስቲያንን ለመረከብ ራሳችን ላይ ምን እየሰራ ነው የሚለው ማየት ያስፈልጋል። ነገ ወደድንም ጠላንም በቤተክርስቲያን ውስጥ በቅስና ማዕረግ እኖራለሁ የሚል ሰው ዛሬ ቢያንስ የሰሞኑን ጓዝ መሰብሰብ አለበት። ዛሬ ያልተማርነው ትምህርት ነገ ዘመን ገፍቶን ጉልምስና ላይ ስለደረስን ካህንነት አንደርስበትም። እንደው ምናልባት በቅስናም ያለን ሰዎች ብንኖር ነገ ከፍ ወዳለው ወደ ቤተክርስቲያን አገልግሎት ደርሳለሁ የሚል ሰው ዘመን ገፍቶ የሚያደርሰን ሳይሆን ራሳችን ዘመን በሚሄድበት ልክ ደግሞ ራሳችን ላይ በትምህርት በእውቀት በመጠየቅ ተጠያቂ መምህራን ጋር በመጠጋት የምናገኛቸው ነገሮች ይኖራሉ። አሁን ወጣንያን በተለይ ወጣት በቤተክርስቲያን ብዙ ሱታፊ የላቸውም እንዲል የሚያስበው ነገር አገልግሎቱን በትክክል ያለመረዳት ይመስለኛል። እንግዲህ አገልግሎቱ እጅግ በጣም ዘርፈ ብዙ በሆነባት ቤተክርስቲያን ውስጥ ነው ያለ ነው። ዛሬ በቤተክርስቲያን ማስተማር አገልግሎት ነው፣ መዘመር አገልግሎት ነው፣ ቁጭ ብሎ መማርም አገልግሎት ነው። ዛሬ ሰዎች አገልግሎት ብለው የሚረዱበትን መንገድ ወይም ሱታፌ አለኝ የለኝም የሚለውን የሚረዱበት መንገድ በጣም ሩቅ ስለሆነ ነው። እግዚአብሔር ይመስገን በጣም ብዙ ማህበራት ተፈጥረዋል። እግዚአብሔር ይመስገን ሰንበት ትምህርት ቤቶች በጣም በተደራጀ መልኩ አገልግሎቱ ላይ አለ። አንድ በሲቪል ምህንድስና የሚያልፍ ሰው ቤተክርስቲያን ዛሬ እየሄደችበት ያለው ነገ ወጣቶች ሊማሩበት የሚገባ ሰንበት ትምህርት ቤትን ማሰብ፣ ማቀድ፣ ዲዛይን ማዘጋጀት፣ ዲዛይኑ ሲያዘጋጀው አገልግሎቱን ስለሚያውቅ ለዚህ አገልግሎት እንዴት አድርጌ ላዘጋጀው የሚል አገልግሎት ነው እኮ። ይሄንን አገልግሎት የቤተክርስቲያን የአገልግሎት የድርሻ የሱታፌ የአገልግሎት ሱታፌ ወይም የአገልግሎት የድርሻ ክፍል አንዱ እንደሆነ ማሰብ ይፈልጋል። ያንን መረዳት መጠየቅ ያልቻለ ሰው ነገ ቤተክርስቲያን እንግዲህ ቤተክርስቲያን እኮ እኔን ያገለለችን የሚል ስሜት ውስጥ ሆኖ በየትኛውም አገልግሎት ሊኖር አይችልም። ተመልከት፣ ዛሬ አውደ ምሕረቶቻችን በጣም እየሳሱ ነው። እንደው ምናልባት እየተማሩ ነው ብለን የምናያቸው ሰዎች በአንድም በሌላም አውደ ምሕረት ትቆማለህ። በጣም እድሜያቸው የገፋ በጣም ደግሞ ልጆች ይመጣሉ። ወጣቱ ከዛ አገልግሎት ለምንድን ነው የራቀው? አንደኛ አገልግሎቱ የኔ ነው ብሎ ያለማሰብ፣ ሁለተኛ ደግሞ ምናልባት መምህሩ የሚናገረው ነገር የኔን ሕይወት አድረስ እያደረገ አይደለም ብሎ ሊያስብ ይችላል። ይሄ እንግዲህ በአውደ ምሕረት የምንቆም መምህራን፣ ካህናት፣ በቤተክርስቲያን በትምህርት አገልግሎት ላይ ያለን ሰዎች በጣም የስራ ልንወስድባቸው የሚገቡ ነው። ግን አሁንም ወጣቱ ይሄንን አይቶ ሊርቅ ይገባል ብዬ አላስብም። ምክንያቱም ቤተክርስቲያን ተቋም ስለሆነች ከታች ቤት ውስጥ የገባ ሰንሰለት ያለው ተቋማዊ ሂደቶች ያሉባት ቤተክርስቲያን ነች። በንስሐ አባት ዛሬ ቤታችን ገብታለች። አንድ ሰንበት ትምህርት ቤት ወይም አንድ አውደ ምሕረት ላይ የምናያቸውን ችግሮች አይተን የምንርቅ ሳይሆን በተቋማዊ አካሄድ እንደተማረ ሰው እንደሚጠይቅ ስብከተ ወንጌልን ገብቶ በማናገር ሊሆን ይችላል። ሰንበት ትምህርት ቤቱ አሳታፊ አይደለም ብለን የምናስብ ከሆነ ሙሉ ሰንሰለቱን ጠብቆ በዛ ፋይት ማድረግና አገልግሎቱን ክፍት አድርጎ መግባት ነው እንጂ አሳታፊ አይደለም ብለን ብንርቅ ለማንም የምንተዋት ቤተክርስቲያን አይደለም ያለችን። ጥሩ። እንደው ከዚሁ ጋር ተያይዞ እርሶም ጠቁም ስላደረጉኝ ቤተክርስቲያኒቱ ምናልባት ወጣቶቹ የኔን ሕይወት አድሬስ አላደረገችም እንዲህ ያሉ ጥያቄዎች ቢያቀርቡ ወይም ወደ እኔ ሕይወት አልተጠጋችም ቤተክርስቲያኒቱ ብለው ቢያስቡ ቤተክርስቲያን ወደ ምዕመን መጠጋት ነው ያለባት? ምዕመን ወደ ቤተክርስቲያን መምጣት ያለበት? በዚህ ውስጥ የትኛውን እናስታርቅ? ሁለቱንም ማስታረቅ የሚገባን ነገር የተጣሉ ነገሮች አይደሉም። ሁለቱም ለቤተክርስቲያን አስፈላጊ መንገዶች ናቸው። ቤተክርስቲያን ወደ ምዕመን መውረድ አለባት፣ ምዕመናን ወደ ቤተክርስቲያን መምጣት አለባቸው። ምናልባት የትኛው ግዘፍ ይነሳል ብለን የምናነሳ ከሆነ አሁንም ምዕመን ነው ወደ ቤተክርስቲያን የምንሄደው። እንግዲህ ቤተክርስቲያን እያልን ስናወራ ያው ተቋማዊ አሰራሩን እያሰብን ስለሆነ እንጂ ቤት ውስጥ ያለችውን ቤተክርስቲያን ነች። ሶሪያ ቤተክርስቲያን እኔ በጣም ስለነሱ ሳነብ ካገኟቸው ነገሮች መካከል እጅግ ከሚያስደስተኝ ነገር የሶሪያ ቤተክርስቲያን የህንድም ቤተክርስቲያን 5 አዕማደ ምስጢራት የቤተክርስቲያን 7 ምስጢራት የሚባሉ ትምህርቶችን
እዛው ቤት ውስጥ ባለችው ቤተክርስቲያን ነው ጨርሳ የምትመጣው። ሰው ወደ ሰንበት ትምህርት ቤት ሲመጣ ከፍ ወዳለው ወደ ቤተክርስቲያን ትምህርት ሊያድግ ይመጣል እንጂ ሃለ ብሎ ሊማርበት የሚመጣበት ቤተክርስቲያን አይደለም። ስለዚህ አሁንም ይሄንን አሰራር ቤታችን ውስጥ ልናመጣ ይገባል። ግን ደግሞ አሁንም ወደ ቤተክርስቲያን የምንቀርብበት ዘመን እንደሆነ በደንብ ማሰብ ያስፈልጋል። ለምንድነው አሁን ያንን ቤተክርስቲያን ወደኛ ትምጣ የሚለውን ሐሳብ ይዘን የምንመጣ ከሆነ ብዙ ነገሮች ነው የሚበላሹት። ምክንያቱም ሰው ለመጸለይ ሰው እግዚአብሔር ጋር ያለውን አንድነት ለመጠበቅ በቅዱስ ቁርባን ህይወት ለመመላለስ በንስሐ ህይወት ለመመላለስ የግድ ወደ ቤተክርስቲያን ምን ተጠበቅባቸው ነው። ቅዱስ ጎርጎርዮስ ብዙ ጊዜ ሲያስተምር ከሚያነሳቸው ትምህርቶች መካከል there is no salvation without church የሚለው በጣም የሚገዛ ሐሳብ አለ። ከቤተክርስቲያን ውጭ ምንም አይነት ድህነት የለም። ስለዚህ ከቤተክርስቲያን ውጭ ምንም አይነት ድህነት የለም ማለት ከሷ ውጭ ህይወት የለንም ማለት ነው። ልንጣበቃት ከእርሷ ጋር ዕለት ዕለት ልንገናኝ ደግሞ ይሄ ሐሳብ ደክሞ ወደ ቤተክርስቲያን እንዳይመጣ ብዙ እንቅፋት ወደ ሆነው ሰው ደግሞ ስንሄድ ቤተክርስቲያን በልጆቿ ወደዛ ሰው መድረስ ያስፈልጋታል። ሁለት ምሳሌ ላምጣ። በአንድ ሰንበት ትምህርት ቤት ስም መጥቀስ አያስፈልገኝም። በጣም ከተለመዱ አሰራሮች መካከል ለምሳሌ እህቶች በጣም አገልግሎት ላይ ይቆዩና በእርግዝና ምክንያት ከቤተክርስቲያን ይጠፋሉ። በጣም በሚገርም ሁኔታ በሰንበት ትምህርት ቤት ያሉ እህቶች ተዘጋጅተው ይሄ ትምህርት የሚሰጣቸው ሰዎች በሳምንት አንዳንድ ቀን እየሄዱ ያቺ የወለደችውን ሴት ከቤቷ ከመውጣቷ በፊት ወንድ ልጅ ከወለደች 40 ቀን ሴት ልጅ ከወለደች 80 ቀን ስለምትቆይ እየሄደች ያስተምራታል። አሁን ይሄኛው ቤተክርስቲያን ወደ ማን ወረደች ማለት ነው? ወደ ምእመኗ ወረደች ማለት ነው። ያቺ ሴት ወደ ቤተክርስቲያን እንዳትመጣ ሆናባት የነበረው ምክንያት ሰንሰለቱ እንዳይበጠስ ከቤተክርስቲያን ጋር ያላት ቁርኝነት እንዳይበጠስ ወደዛ መጥቷል። ሁለተኛ ምናልባት ሁሉም የሚያውቀው ስለሆነ ስሙ መጥቀስ እንችላለን። ማህበረ ቅዱሳን ከሚሰራቸው ስራዎች መካከል በጦረኞች ካምፕ ሆነው እግሮቻቸው መንቀሳቀስ የማይችሉ አይኖቻቸው ሊመለከቱ የማይችሉ እናት አባቶቻችን በአንድ ካምፕ ውስጥ ቁጭ ብለው ይኖራሉ። እነዚህ ሰዎች ቤተክርስቲያን መጥተው አገልግሎት እንዳያገለግሉ አቅም የላቸውም፣ ደካሞች ናቸው። ሊረዳቸው ሊያግዛቸው የሚችል ሰው የለም። ስለዚህ ማህበሩ መምህራንን መድቦ በወር አንድ ጊዜ ልዩ ጉባኤ፣ በሁለት ሳምንት አንድ ጊዜ ደግሞ የማጽናኛ መርሃ ግብር እየተባለ መርሃ ግብር ይወርዳል። ቤተክርስቲያን በአንድም በሌላም ባሏት ከስር በዘረጋቻቸው የአገልግሎት መዋቅሮች ወደ ምእመኑ ልትወርድበት ይገባል ማለት ነው። በጣም ጥሩ። ከዚሁ ጋር አያይዘን ደግሞ ወጣቶች የቅዱሳንን አባቶቻችንን ታሪክ ሲሰሙ የነ ቅዱስ ጊዮርጊስን የነ ቅድስት አርሴማን መሰል ወጣት ሆነው ወደ ቅድስና የመጡ ሕፃን ሆነው ወደ ቅድስና የመጡ የብዙዎቹን ታሪክ ሲሰሙ ከነዚህ ከቅዱሳን ምን አይነት ህይወት መማር አለባቸው ብለን ልናነሳ እንችላለን? የመጀመሪያው ምን አይነት ትምህርት እንማር ከሚለው ጥያቄ አስቀድመን ቅዱሳን አባቶቻችንን እናውቃቸዋለን ወይ የሚለውን ጥያቄ ብናስቀድም ጥሩ ነው። አሁን በዚህ ዘመን ያለን ወጣቶች እንደ እውነት ለመናገር ስለነ ቅዱስ ጊዮርጊስ፣ ስለነ ቅዱስ ባስልዮስ፣ ስለ ቅዱስ ዮሐንስ አፈወርቅ ከማንበብና ዓለም ላይ በዘመኑ ቋንቋ ታዋቂነት አገኙ ስለሚባሉ ሰዎች ለማንበብ ልቦናችን ወዴት ያደላል የሚለውን በደንብ ማጥራት ያስፈልጋል። ዛሬ በዘመናችን ያለውን ሰው መመልከት ብዙ ሰው ይፈልጋል። ለምንድነው በዘመናችን ያለውን ሰው ብዙ ሰው መመልከት የሚፈልገው? ያንን ሰው በዚህ ዘመን ስላገኘው እሱን ለመምሰል እሱን ለመሃል ቀላል ነው ብሎ ስለሚያስብ ነው። ሁለተኛ ዓለም አክሰፕት ያደረገችው በምን አይነት መንገድ ስለሄደ ነው የሚል ሐሳብ አእምሮ ላይ ይመጣል። እና ለምሳሌ ዛሬ ስለ እግር ኳስ ተጫዋቾች ምናልባት ከ3 ደቂቃ በፊት ጉንፋን ከያዘው እዚያ አብሮ የሚያስነጥስ በጣም ብዙ አለ። እንደው የጫማ ቁጥራቸው ሁሉ ሳይቀር አበላላቸው፣ ጠዋት ሲነሳ ምን አይነት መነጽር ነው የሚያደርገው ምን የሚለውን ኢንዴፕስ ዲቴል እናውቀዋለን። ምንም ግን ጥቅም ረብ አይሰጠንም ለኛ። ጥቅም ረብ የሚሰጠን ግን የቅዱሳንን ህይወት ማጥናት ነው። የቅዱሳን ህይወትን ስናጠና ቅዱሳን እኮ በዘመናቸው ተፈትነዋል አይደል? ቅዱስ መጽሐፍም የሚለን እዚህ በማቴዎስ ወንጌልም ተጽፎልን የምናገኘው አንድ ቅዱስ የሚባለው 7 ጊዜ ወድቆ 7 ጊዜ ስለሚነሳ ነው። በስድስተኛው ወድቆ ስለማይቀር ማለት ነው። ለዚህም ነው ታላቁ አባት ጊዮርጊስ ዘጋስጫ ሲያነሳ እንዲህ ይላል፣ መውደቅ አዳማዊነት ነው፣ ወድቆ መቅረት ግን ዲያብሎሳዊነት ነው ይላል። ስለዚህ አሁን ዛሬ መውደቅን የምንረዳበት መንገድ ቅዱሳኑን ስንመለከታቸው ነው። ቅዱሳን አባቶቻችንን ስናነሳ ዘመናቸውን እንዴት እንደዋጁት እናያለን። ከዛ በጣም ብዙ ነገር እናነሳለን። ሁለት አባቶችን በጣም በወፍ በረር ለማየት እንሞክር። የመጀመሪያ ሀቢብ ጊዮርጊስን በደንብ ማንሳት ያስፈልጋል። ግብጽ ቤተክርስቲያን አበቃላት፣ ካሁን በኋላ ሙሉ ለሙሉ በሙስሊማውያን ተዋጠች፣ አስቀድሞ ክርስቶስ የተመላለሰባት ሀገር ዛሬ እንደሌለች ሆነች ተብላ ልትጠፋ በነበረበት ጊዜ ብቻውን
አንድ ጊዮርጊስ አቢብ ብቻውን ተነስቶ የግብፅን ቤተክርስቲያን ትንሣኤ ያወጀው ህፃናት ላይ ሰራ። ህፃናት ላይ ከሰራ በኋላ እነዚያ የሰራባቸውን ወደ ገዳም አመጣ። በገዳም ህይወት ውስጥ የነበሩትን እሱ ካስተማራቸው ተማሪዎች መካከል ብዙዎቹ ለጵጵስና እንደው ምናልባት ጥቂቶቹ ለፕትርክና ደርሰውለታል። አሁን ይህንን ስንመለከት ሀቢብ ዛሬ እኔ ብቻዬን ምን ለቤተክርስቲያን ብሎ ለሚጨነቅ ሰው በጣም ትልቅ መፍትሄ ያለው ሰው ነው። እንግዲህ የሀቢብን ታሪክ ነው ማር ሀቢብ ነው የሚሉት እነሱም እውነትም ማር ሀቢብ ስለሱ ስናጠና የሄደበትን እያንዳንዱ በዘመኑ የነበረውን ፖለቲካዊ ግጭት በደንብ እንመለከትበታለን። ዛሬ ወደ ቤተክርስቲያን መጠራት ወደ ቤተክርስቲያን መጠጋት ፖለቲካዊ ልብስ በሚለብስባት ዘመን ሀቢብ ጊዮርጊስ ዘመኑ እንዴት አለፈ? አባታችን ዮሐንስ አፈወርቅ በዘመኑ ናውዶክሲያ ያደርጉበት የነበረውን ነገር ሁሉ እንዴት አለፈው የሚለውን የምንመለከትበት ዛሬ በዘመናችን እንደ ግርግዳ ምናልባትም ከዛም ከፍ ብሎ እንደ ተራራ አልገፋ ያሉ ችግሮች ምናልባት በቅዱሳኑ ህይወት ውስጥ ግን በጣም ባጭሩ በቀጭኑ እንዴት አልፈውበት ለሀገር ለቤተክርስቲያን ትንሣኤ የሆኑበትን ዘመን እናያለንና አንደኛ ሀቢብ ጊዮርጊስን ማንሳት ያስፈልጋል። ሁለተኛና ትልቁ ዮሐንስ አፈወርቅን መመልከት ያስፈልጋል። ዮሐንስ አፈወርቅን ስንመለከት እንግዲህ ዮሐንስ አፈወርቅ በዘመኑ እኮ ህግና ፊሎሶፊን ያጠና ሰው ነው። በጣም እውቀት የነበረው ሰው ማለት ነው። ያንን እውቀቱን ግን በቤተክርስቲያናዊ እውቀት አሸው ወይም ደግሞ ቅርጽ አስያዘው። ዛሬ ዓለም ላይ በጣም ብዙ ዓለማዊ ትምህርት የተማርን ሰዎች አለን። ልክ ያወቀን የበቃን ሲመስለን ቤተክርስቲያንን ችላ ብለን ቤተክርስቲያን ችግሯ ብዙ የሚፈታ እንዳልሆነ እያደረግን ጥለናት ለምንወጣ ሰዎች በቤተክርስቲያናዊ እውቀት ያንን ቅርጽ ማስያዝ ያስፈልጋል። ዓለም ላይ የተማርነው ምንም ትምህርት ሊሆን ይችላል። ህግም ማጥና፣ ዶክትሬትም ማጥና፣ ሜዲሲንም ማጥና፣ ምህንድስናም ማጥና፣ አካውንቲንግም ማጥና፣ የትኛውንም የትምህርት ዘርፍ ብታየው ያንን ግን ቅርጹን በቤተክርስቲያናዊ ሞልድ ውስጥ ብናስገባው ለቤተክርስቲያን የዘመን ረፍት ውስጥ ልንሆን እንችላለን። ማን ያውቃል? አንድ ሀቢብን አስነስቶ የግብፅን ቤተክርስቲያን ስደቷን የግብፅን ቤተክርስቲያን መከራዋን ረፍት ካደረገው በእኛ ዘመን ደግሞ ብዙ ሀቢቦች በየቤታችን እንኖራለን። የቅዱሳን አባቶችን ህይወት ማንሳት ከዚህ ልክ ይጠቅመናል ማለት ነው። በጣም ጥሩ። ከዚህ ጋር ተያይዞ የአጥቢያ ምዕመናን የአጥቢያ ካህናት በቤተክርስቲያን ኃላፊነት ያሉ ሰዎች ወጣቶች ወደ ቤተክርስቲያን እንዲመጡ ምን ማድረግ አለባቸው? እንዲያገለግሉ እርሶም ጠቆም አድርገው እንዲያልፉ እሱን ቢጠቁሙልኝና የመጨረሻ ደግሞ እርሶ ማስተላለፍ የሚመለኩት መልእክት ካለ በሱ ብንዘጋው የተሻለ ይሆናል ብዬ አስባለሁ። እግዚአብሔር ይስጥልን። እዚህ ጋር አንድ የታሪክ ማስረጃ ለማንሳት እንሞክር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ስንነሳ በ34 ዓመተ ምህረት ክርስትናችን እንዲህ አገር አቀፍ ሆኖ እስኪመጣ ድረስ የሄደው ከቤተ መንግስቱ ወደ ምዕመኑን የወረደው። አሁን ግን ዘመናችን ያንን የሚፈቅድበት ዘመን አይደለም። አሁን ዘመኑ የሚፈቅደው ከታች ወደ ላይ ነው የምናድግበት። ይህንን ለመስራት በዋነኝነት ከሚጠበቁ ነገሮች መካከል በቤታችን ያለችውን ቤተክርስቲያን ማሰብ ያስፈልጋል። ምናልባት ይህንን ቴሌቪዥን እየተመለከታችሁ ያላችሁ ሰዎች በቤታችን ምን ያህል የጸሎት ጊዜ ያለን? ሳምንታዊ፣ ወራዊ፣ ምናልባት ዕለታዊ የጸሎት ህይወታችን ምን ይመስላል? አሁን ይህንን መስራት ስንጀምር ነው ትልቁን ቅርጽ መንካት የምንጀምረው። ቤት ውስጥ ጸሎት መለማመድ ያልቻሉ ህፃናት ነገ ሰንበት ትምህርት ቤት ሄዳችሁ ጸሎት አድርጉ ብትሏቸው ከየትም አያመጡትም። ዛሬ ቤት ውስጥ በመንፈሳዊ ንባብ፣ በቅዱሳት መጻሕፍት ንባብ፣ ውይይት፣ በጸሎት ያልዳበረ የወጣት ማንነት እንደ አዲስ ወደ ቤተክርስቲያን ና ስንለው በጣም ብዙ ክፍተቶችን ይመጣል። ስለዚህ አጥቢያ ምዕመናን በደንብ መስራት ያለብን ነገር በቤት ውስጥ ያለችውን ቤተክርስቲያን ማጽናት ማጠንከር ይፈለግብናል። እንደው እስቲ በጥቂቱ እንሞክረው። ምናልባት እዚህ አካባቢያችን ቅድስት ሥላሴ ቤተክርስቲያን ነው። ስለዚህ እዚህ አካባቢ ያሉ አጥቢያ ምዕመናን በወር በ7 ቤት ውስጥ የጸሎት ጊዜ ቢያወጁ ምናልባት 2 ሰዓት ማታ ሊሆን ይችላል፣ 3 ሰዓት ሊሆን ይችላል። በተመቸው ሰዓት ግን ያንን ብንጀምረው ወራዊውን እያደረግን ስንመጣ ከ3 ወር በኋላ ግን ፍቅሩ ራሱ ሳምንታዊ እንድናደርገው ያደርገናል። ሁላችንም በየአጥቢያ የምንወደውን ቅዱስ ማዕከል አድርገን በሱ ዕለት ቤተክርስቲያንን ማሰብ ስንጀምር እኔ ቤት የተለመደው ነገር ጎረቤት መለመድ ይጀምራል። ጎረቤት የተለመደው አንድ ግቢ ውስጥ ያሉ ምዕመናን የግቢ ወቅታዊ የሆነን ይህንን ምናልባት ምሳሌ ከሆነ የሰንበት ትምህርት ቤቱን ስንመጥቀስ አያስፈልገኝም። ከሚሄዱበት አካሄድ ስንመለከት
ሰንበት ትምህርት ቤቱ አሁን በጣም እየተቸገረ ያለው የወጣቶች ቁጥር በጣም እየተመናመነ ስለመጣ ቤት ውስጥ ያለችውን ቤተክርስቲያን እና አገልግል የሚል አገልግሎት ጀምሮ በየአካባቢው ቢያንስ በጥቂት ከ10 እስከ 40 አባወራ ባለበት ቦታ ላይ በሳምንት አንድ ቀን ጉባኤ ተዘጋጅቷል። ስለዚህ መምህራን ተመድበዋል፣ መዘምራን ተመድበዋል። 12 ሰዓት ይጀምራል፣ እስከ 2 ሰዓት ጉባኤ ነው የሚዘረጋው። ቤተክርስቲያን ያላትን ነገር አሁን ሄደን የምናሳይበት ዘመን ነው። ሰው እየመጣ አይደለም፣ ወጣቱ በጣም በብዙ ነገር ተይዟል። ዛሬ ምናልባት ሶሻል ሚዲያዎቻችን እንመልከታቸው እስቲ፣ ብዙ ጊዜ ቼክ እናድርግ ራሳችንን። እስከ ስንት ሰዓት ነው ሶሻል ሚዲያ ስንጠቀም የምንቆየው? ታዲያ ጠዋት እንዴት ነው ተነስተን ለኪዳን ልንመጣ የምንችለው? እንደው ምናልባት ከኪዳን ከቅዳሴ በኋላ ጸበል ለመጠጣት እንኳን የምንመጣው ምን ያሎቻችን ነው? ዛሬ እግር ኳስ አለ ተብለን እስከ ሌሊት ቁጭ የምንል ሰዎች እንደው ማህሌት ዛሬ አዳር አለ ቢባል የመምጣት ጉልበታችንን ሉዝ የምናደርግባቸው ቤት ውስጥ ያለችው ቤተክርስቲያን አለመስራታችን ነው የመጀመሪያ። ሁለተኛ አጥቢያ ላይ ስንል አጥቢያ ላይ በዋነኝነት ሊሰራ የሚገባው ሰንበት ትምህርት ቤት ነው። መዋቅሩ ከሰንበት ትምህርት ቤት ጋር አታሽድ የሆነ ነው። ስለዚህ አሁን የአካባቢ ወጣቶች እየተባለ በየጊዜው ለጥምቀት መጪዎች ለምን እያለን የተለያየ ቅጽል የሰጠናቸው ሰው አገልጋዮች እርግጥ ነው ወቅታዊ አገልግሎት ሊሆን ይችላል። እነሱንም ግን ወደ ተቋማዊ አሰራር ውስጥ ማስገባት ያስፈልጋል። እነዛ የአካባቢ ወጣት ማኔጅ እንዲያደርግ የተሰጠው በቤተክርስቲያን መዋቅር ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ደከመ ማለት አጥቢያ ያለች ቤተክርስቲያን ደከመች ማለት ነው። ሰንበት ትምህርት ቤት ደከመ ማለት አካባቢ ላይ ያለ ወጣት በሙሉ ደከመ ማለት ነው። ኢየሱስ መጫወቻ አይሆንም፣ እንደው የማንም መቀለጃ አይሆንም። እንደው ሃይማኖት አለን የሚሉ በስም ሃይማኖት የራሳቸውን አመለካከት የሚያራምዱ ሰዎች ወደ የአዳራሾቻቸው እየወሰዱ የሚጋልቡት የሆነው እኮ ሰንበት ትምህርት ቤት ማገልገል ስላልተቻለ። ሰንበት ትምህርት ቤት ደግሞ እሱም ብቻ ሰምንተው አይደለም፣ ከፍ ብለን ደግሞ አጥቢያ ላይ ያለው አስተዳደሮችን ማንሳት ያስፈልጋል። አስተዳደር ስንል ከሰበካው ነው የምንጀምረው። ሰበካው ከምእመናን ይወከላል እኮ። እንደ የትኛው ሰበካ ነው የምእመናንን ጥያቄ ይዞ ገብቶ የሚጠይቀው? በጣም ነው የምናዝነው እኮ። ዛሬ ግን አሁን መስራት አለብን መንቃት አለብን የምንል ከሆነ በዚህ ዘመን የወጣቱ የአካባቢ ላይ ያለው ምዕመን ጥያቄ አስተዳደር ላይ እንደ ትልቅ ኢሹ ተነስቶ መመለስ አለበት። ብዙዎቻችን እንደው አዲስ አበባ ላይ የምንገኝ አብዛኛውን አጥቢያ ቤተክርስቲያኖች ስንመለከት በጣም በትንሹ ከ7 ከፍተኛ እስከሚባለው እስከ 14 ስብከተ ወንጌል አለ። ግን ማነው ሰርክ ጉባኤውን ቀጥ አድርጎ የሚያስተምር? እኛ ሰርክ ጉባኤ ባላስተማር ነው ልክ ሰርክ ጉባኤያችን ዛሬ 2 እና 3 ሰው የሚገኝበት ሆኗል። ቤተክርስቲያን ምዕመኗን የጠበቀችበት ግን ሰርክ ጉባኤ ነበር። ስለዚህ ሁሉም ባለድርሻ አካላት በተለይ አጥቢያ ላይ የምንሰራ ሰዎች ሊገደን ያስፈልጋል እኮ። በዚህ ዘመን ካልገደድን መቼም ሊገደን አይችልም። ዛሬ እንግዲህ ሰማዕትነቱ ከፊት ለፊታችን ጥርስና አፉን ከፍቶ እየመጣ ነው። ሁላችንን ሊወስድ እንደተዘጋጀ አፉን እንደከፈተ አንበሳ ተዘጋጅቶ የመጣበት ዘመን ነው። ዛሬ በደንብ ተዘጋጅተን ሃይማኖቱን የሚያውቅ ቤተክርስቲያኑን የሚያውቅ ስንል እንደው ሪላቲቪቲ ነው። ግን ቢያንስ ቤተክርስቲያን የምትናገረውን አንደበቷን ከራሷ ከምንጯ መስማት ያስፈልጋል። ዛሬ ቲክቶክ ላይ የሚነገሩ ነገሮች ከቤተክርስቲያን ቀኑና እየመሰሉ ብዙዎችን የተረበሹበት ሀሳብ ነው። ከምንጩ ለመስማት ወደ ቤተክርስቲያን መምጣት ያስፈልጋልና እነዚህ ነገሮች ማድረግ ከቻልን እንደው አጥቢያችንን ጠበቅን ማለት ቤተክርስቲያናችንን ጠበቅን ማለት ነው። እኔ አጥቢያ ላይ መስራት ብችል መምህራን ተብትሰራ ወንድማችን ቢሰራ ሌሎቻችን ሁላችን ባለንበት ቦታ ያንን ብናደርግ የቤተክርስቲያን ትንሣኤ ሩቅ አይደለም። የሚረዳት ራሷ ህይወቷ ክርስቶስ ሁሉ ጊዜም ከሷ ጋር አለ። በስደቷም ጊዜ ነበር፣ በደስታም ጊዜ አለ። ቅዱስ ጳውሎስ እንዳለ ስለዚህ ይበክዩ ካለቀሱት ጋር እናለቅሳለን፣ ደስ ከሚላቸው ጋር ግን ደስ ይለናል። በዚህ ሁሉ መንገድ ውስጥ ግን ክርስቶስ ራስ የሆነላት ቤተክርስቲያንን አስቦ አቅዶ አልሞ መትሮ መስራት የሚያስፈልግበት ዘመን ነው። ይህን ማድረግ ከቻልን እደግማለሁ የቤተክርስቲያን ትንሣኤ ሩቅ አይደለም። በጣም ጥሩ። መምህራችን ዲያቆን ኢንጂነር እስጢፋኖስ እዚህ ድረስ መጥተህ ለሰጠኝ ማብራሪያ በጣም ከልብ አመሰግናለሁ። በእርግጠኝነት ወጣቶች ይሄንን ድምጽ ሰምተው የሚነቁበት ይሆናል ብዬ አስባለሁ። ይሄንንም ቀሪ ጊዜያችንን ከቤተክርስቲያን ጋር ለማሳለፍ ይሆናል ብዬ አስባለሁ። ተጨማሪ ባለድርሻ አካላቶችም ለወጣቶች የሚሆነውን ያቀርባሉ ብዬ አስባለሁኝ። ለሰጠኝ ማብራሪያ ግን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበር። ዛሬ ለወጣቶች ጥቂት መልእክትን አስተላለፍን። የነበረን መርሃ ግብር እንደወደዳችሁ ታምናለሁኝ። ከቀሪው የባህረ ጥበባት ቴሌቪዥን መርሃ ግብራችን ጋር አብራችሁ እንድትቆዩ ግብዣዬ ነው። መልካም ቀን ይሁንላችሁ።
ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን